በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? የእግዚአብሔር ስሙ በእኔ በኃጢአተኛው አንደበትም ሆነ በፈጠረ ፍጥረቱ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን፣ አሜን። እንግዲህ ዛሬ ገጠመኝ 5 ብዬ ደግሞ የማቀርብላችሁ ከርዕሱ እንደተመለከታችሁት በጎረቤት ከራማ ጩኸትና ፉከራ፣ በሬና አጥር ዘለልኩ ይላል። በጎረቤት ከራማ አውሊያ ከራማ ጩኸትና ፉከራ፣ በሬና አጥር ዘለልኩ። የማንን? የባለ አውሊያው እቤት በሬና አጥር ዘልዬ ወጥቻለሁ ማለት ነው። እንዴት? ለምን? ከገጠመኙ የምትረዱ ይሆናል። ነገሩ እንዲህ ነው። ከዕለታት በአንድ ቀን አጋጣሚ ሆኖ ማታ ነው፣ የሆነ ፕሮግራም አለ። የአጎቴ ቤት ተሰብስበን ባለንበት ከአካባቢ ሰው ጩኸትና ተኩስ ይሰማል። የአካባቢ ሰው ነው፣ ጩኸት ይሰማል፣ ተኩስ ይሰማል። ያንን ተኩስና ጩኸት ሰምተን ብዙ ነን። ፕሮግራም አለ። ምን ፕሮግራም እንደሆነ አላስታውስም። ስንወጣ ወደዛ አቅጣጫ እየሮጥን ሄድን ከአጎቴ ልጅ ጋር። አጋጣሚ ወጣቶች እና ትንሽ ጠንከር የምንለው አደግ የምንለውም ታላላቆች እኛ ስለነበር ከቤተሰቦቻችንም ቀድመን ሮጥን። ወደዛ አቅጣጫ ስንሮጥ እዛው 500 ሜትር አካባቢ ላይ ያለ ቤት ጫጫታ ሰማንና ስንደርስ ተረጋግቷል። ደረስን። አንዳንድ ሰዎችን ጠየቅ፣ ጉዳዩን ነገሩንና ዘልቀን እንድንገባ ነገሩን። ወደ ቤት ስንገባ ባለከራማዋ ሴትዮ ተገንዛለች። ለካስ እሷን በድን አድርጎ እንደ ሙት አድርጎ ስለዘረጋት ነበረ ደንግጠው የተንጫጩት የተኮሱት። ልክ እኛ የበረቷን የቤታቸውን የፊት ለፊት በረት አለ፣ እሱም በረት ከፍተን ነው ከብቶች መሃል ለመሃል ቆርጠን ነው ወደ ቤት የገባ ነው። ልክ ያንን በረት ከፍተን ስንገባ ቀና አለችና መፎከር ጀመረች ይሉናል። ይሄው መጡልን፣ ወታደሮች መጡልኝ፣ ያሰለፍሽው መጡልን፣ መንገዴን እየዘጉ ነው፣ ይዤሽ ነው የሚሄደው ብሎ ያቺ የተገነዘችዋ ሴትዮ ተነስታ መፎከር ጀመረች። ልክ እኛ ስንደርስ ሰው ሁሉ እኛን ይመለከታል። ምን ተፈጠረ ብለን ጠየቅናቸው። ቅድም እናንተ ሳትመጡ ተዘርግታ ገንዘናት ነበረ። የሁላችሁ አሁን ወደ ውጪ ስንመለከት እናንተ እየመጣችሁ ነው፣ በሬ ላይ ቆሟል፣ እነዚያን ሰዎች አስወግዱልን፣ እነዚያን ሰዎች ከበሬ ላይ ገለል አድርጉልኝ እያለ እየፎከረ ነው ተነስቶ ብሎ አሉን። አጋጣሚ ሆኖ ለአጥማቂ አባት አንዳንድ ነገሮችን ለማስተካከል ከሳቸው ጋር በጥምቀት ቦታ ላይ አንዳንድ ጊዜ እናገለግል ስለነበር ስለ አጋንንት አካሄድ አውቃለሁና አንዳንድ ነገር ለማድረግ ሞከርኩኝ። መጀመሪያ ውዳሴ ማርያም በር ላይ ቁጭ አለና ሁኔታዎችን ተረዳን። አጋንንቱ ነው፣ ይፎክራል፣ አንዳንድ ነገር ለማድረግ ይቃጠዋል፣ እርግማኑን ሁሉ ያንዠረግጋል። ያቺ የተገነዘችዋ ሴትዮ ተነስታ መፎከር ጀመረች ስትል እንግዲህ እኔም አጋጣሚ ሆኖ ገጠመኙ የራሴን ስለሆነ ነው
አዲስ አማኝ ከጳጳስ ይበልጣል የሚባለው አይነት ባህሪ ስለነበረኝም ልክ በቃ ሄድኩና በውዳሴ ማርያም ግንባሯን ስላት እንዴት አለና ፎከረና እንደውም ብድግ አለች። ሴት ናት። ብድግ አለች። ከዛ በኋላ መለፍለፍ ጀመረ። እንደዚህ ካደረክማ ለካ ይሄንን ሰምተ ነው እንደዚህ ያላደረክልኝ፣ ይሄንን ያላረርክልኝ፣ ይሄን ቅቤ ያላደረክልኝ። ይሄ ሙዳ ማለት የሚቀቡት ቅቤ ምናምን ነው። ለካ እሱን በማጣትም ሊሆን ይችላል ይመስለኛል። ሴትዮዋ ልታደርግ አልቻለችም። ያን ባለማድረጓ ተቆጥቶ ፎከረባት። ሰራልሻለሁ፣ ልጆችሽንም አንቺንም ንብረትሽንም አጠፋለሁ ብሎ እየፎከረ ከዛ በኋላ ውዳሴ ማርያም ጨረስንና እሱ የቤቱን ምሰሶ ይዞ ይፎክር ነበርና ውዳሴ ማርያም ደግሜ ከጨረስኩ በኋላ ምን አደረኩ መሰላችሁ? የሚገርም ነገር ነው። ውሃ አስመጣሁና እፍ ብዬበት መርጨት ጀመርኩ፣ እንደ ካህን ማለት ነው። ምናልባት ዛሬ ላይ ሆኜ የመናፍስታዊ አካሄድና ሳቀው ሰመማውን ትክክልም ነኝ ብዬ አስባለሁ። ማድረግ የሚገባኝ ነው። ነገር ግን አንዳንድ ሰዎች ባይቀበሉትም መርጨት ጀመርኩኝ። ስረጭ በቃ ንግግር ጀመርን። ከአጋንንቱ ጋር ብዙ ንግግር ጀመርን። መመላለስ ጀመርን። ወደ እኔ ስመጣ አይኗ ላይ የረጨውባት ተቃጠልኩ እያለ እየፎከረ እየደነፋ የማይናገረው ቃላት የለም። እኔ ዘንዶ ጠምጣሚ የበረሃው ጓድ እያለ ይፎክራል። ከመንገዴ ላይ ገለል አድርጉልኝ፣ እኔ አጠፋቸዋለሁ እነዚህን ሰዎች፣ ገለል አድርጉልኝ። አጎቴም ልጅ ከኔ ጋር ይታገላል። ከዛ በኋላ እንግዲህ እስከ መጨረሻው ያለውን ጉዳይ ባለማወቄም ይመስለኛል፣ በክርስትና ሕይወትም ያለመጠንከርም ይመስለኛል፣ የአጋንንቱንም የመጨረሻ ኃይሉና አቅሙንም ያለማወቅ ይመስለኛል፣ በዛሬ ሲገነዘበው ማለት ነው። ልክ እኔ በውዳሴ ማርያም ግንባሯን ስመታት እኔም እኮ መሳሪያ አለኝ ብላ ዘላ ጓዳ ገባች። ከዚህ በፊት ምን ወሬ ሰማሁ መሰላችሁ? በጦር ሁሉ ይዋጋሉ፣ በአለንጋ ይጋረፋሉ የሚባል ነገር ሰምቻለሁ። የራሱ ጦር አለው። እኔም አለኝ እኮ የጦር ዕቃ አለኝ፣ መዋጊያ አለኝ አለችና ዘላ ዕቃው የሚቀመጥበት ቦታ የለም፣ እዛ ገባች። ዘላ ስትገባ ሃይ ስንል ሰዎች ላይ ተረማመርንና አንድ በሬ ግቢ ውስጥ ተኝቶ ነበረ። በሬው ተሸክሞ የተነሳ ከበሬ ላይ ዘለልኩኝ። ሌሎች ከብቶች አለፍኩና አጥር በበር ማለፍ አቃተንና ሰብረን በአጥር ዘለን ወጣን። ሰው ሸንት በሸንት ነው የሆነው በሳቅ። ከዛ እንደምንም ጠሩንና አይኮ ጨሌ ተስቤ የሚባል ነገር አለ፣ የጦር ዕቃዋ ጨሌዋን ልትወስድ ነው የገባችው እንጂ ጦር አይደለም፣ ጦር የላትም ብሎ ልጁ ሮጦ እኛን ተከተለንና የሷ ልጅ ሮጦ ነገረን። አትሄዱብን፣ በእናታችሁ በእናንተ ነው የተነሳችውና አትሄዱብን ብሎ እንደገና ተመልሰን እስከዛሬ ሰፈር ውስጥ ይሳቃል ማለት ነው። እስካሁን በዚህ ምክንያት በሬና አጥር ሰብረን ወጣን በአጋንንት ጩኸትና ፉከራ። ይሄ በጣም አስገራሚ ነገር ነው። በጣም በሚገርም ሁኔታ ያለ መብሰል በክርስትና ሕይወት ያለ መጠንከርም ችግር ነው። ከዛ በኋላ ደግሞ የእግዚአብሔር ቃል አቅሙ እስከምን ነው የሚባለውን ያለማወቅና የእግዚአብሔርን ቃል ትጥቅ አድርጎ ሲኬድ በምን መልኩ አጋንንትን ማስወገድ እንደሚቻል ያለማወቅ የተደረገ ነገር ነው። ይሄንን እንድትሰሙ ነው ለዛሬ ያቀረብኩላችሁ። አምላክ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።